ውድ ወላጆች እንኳን ወደ ሄኖኒ ስኩል የወላጆች መተግበሪያ በደህና መጣችሁ። የልጆቻችሁን የትምህርት ቤቱ ላይ ያላቸውን ማንኛውም ሁኔታ በቀላሉ ለማየትና በቅርብ ለመከታተል የሚያስችላችሁ መተግበሪያ ሲሆን መተግበሪያውን ከከፈቱ በኋላ ከሚያገኟቸው ዋነኛ ነገሮች ከአስተማሪው ስለ ልጆቻቸው የተላኩትን አስተያየት ለማየት፣ ለአስተማሪው ምላሽ ለመስጠት እናም ከአስተማሪው ቅርብ ግንኙነት በመፍጠር የልጆቻቸውን ማንኛው የትምህርት ሁኔታ በቅርበት በማንኛው ሰዓትና ቦታ ለማየትና ለመከታተል በመተግበሪያው ውስጥ ኮም በሚለው ላይ ያገኛሉ። የልጆቻቸውን የትምህርት ውጤት፣ ደረጃ ወይም ራንክ፣ በተጨማሪም የአቴንዳንስ ታሪክ በቅርበት ለመከታተል ከፈለጉም ከስር ከተዘረዘሩት ላይ ፕሮግረስ የሚለውን ይጫኑ። የልጆቻቸው ትምህርት ቤቱ ላይ መገኘት ታሪክ ወይም አቴንዳንስ የሚያዩበት፣ ትምህርት ቤቱ ላይ መኖራቸውና ክላስ እየተከታተሉ መሆናቸውን የሚከታተሉበት እናም በማንኛውም ምክንያት ልጆቻቸው ክላስ ውስጥ ከሌለ ወይም ካረፈዱ ከአስተማሪውን ቀጥታ ወደ መተግበሪያቸው ሁኔታውን ለማሳወቅ መልእክት ተልኮላቸው በቅርበት የልጆቻቸውን የቀን በቀን ትምህርት ሁኔታና ውሏቸውን መከታተል የሚያስችለውን በመተግበሪያው ላይ አቴንዳንስ ላይ ያገኛሉ። እንደየአስፈላጊነቱም ወሩ እየቀያየሩ በዛው ወር የነበረውን የአቴንዳንስ ታሪክ በቀላሉ ማየት ይችላሉ። በመጨረሻ የትምህርት ዘመን ወይም ሴሚስተር ላይ የወጡበትን ደረጃ እናም በእያንዳንዱ የትምህርት አይነት የተሰጡትን መልመጃዎች ያለውን ውጤት ለማየትና በቅርብ በመከታተል በቀጣይ ሴሚስተር የበለጠ ለማሻሻልና ብቃታቸውን ለማሳደግ በየትኛው የትምህርት ላይ እርዳታ ማድረግ እንዳለባቸው በቀላሉ ለመረዳት ግሬድ የሚለውን በመምረጥ ማየት ይችላሉ። ልጆቻቸውን መተግበሪያው ላይ የሚወስዱትን ማንኛው የትምህርት አይነት ወይም አጋዥ ትምህርቶችን ለመከታተልና በቀላሉ ምን ያህል ትምህርት እየተማሩ እንዳለ፣ ምን ላይ እንደደረሱ እናም ትምህርቱ የተማሩበትን የመጨረሻ ቀን ለማየትና ልጆቻቸውን ከማንኛውም ቦታ ሆነው እውቀታቸውን ለማሳደግ የሚያስፈልጋቸውን ትምህርቶችን በተማሪ መተግበሪያ ለመማርና ትምህርታቸው ላይ ለውጥ ለማምጣት የሚያስችላቸው በመተግበሪያው ላይ ለርን በሚለው ውስጥ ያገኛሉ። በተጨማሪም ልጆቻቸው ከ5ኛ ክፍል በታች ከሆኑ ደግሞ በተማሪው መተግበሪያው ገብተው ኤክስፕሎር በሚለው ውስጥ ኦንላይን መማር እንዳለባቸው፣ ጠቃሚ የሆኑትን ትምህርቶችን መምረጥና አጠቃቀሙን በማሳየት በቅርበት ከልጆቻቸው ጋር በመሆን እውቀታቸውን ለማሳደግ በቀላሉ መከታተልና መርዳት ያስችላቸዋል። የልጆቻቸው የሚመለከቱ ማንኛው የክፍያ ታሪኮች ለማግኘት ደግሞ ከስር ከተዘረዘሩት ውስጥ ፋይናንስ በሚለው ውስጥ ያገኙታል። የክፍያ ቀናቶችን የደረሱ ክፍያዎች ኦቨርዱ ቢልስ የሚለው ላይ ያገኛሉ። ሁሉንም ክፍያዎች ማለትም የተከፈሉትና ያልተከፈሉት ክፍያዎች ደግሞ ማንዝሊ ቢልስ በሚለው ስር በቀላሉ ማግኘት ይችላሉ። ስለ አንድ ክፍያ ሙሉ ኢንፎርሜሽን ለማግኘት ቪው ዲቴይል የሚለውን በመጫን ማግኘት ይችላሉ። ያልተከፈለ ክፍያ ከትምህርት ቤቱ አጋር ከሆነው ባንክ በአካል ወይም በሞባይል ባንኪንግ ለመክፈል የሚያስፈልጎትን ቢል ኮድ ኮፒ አድርጎ ለመያዝ ኮፒ ቢል ኮድ የሚለውን በመጫን ወደ ባንኩ መተግበሪያ ላይ በመግባት ቢል ኮዱን በማስገባት በቀላሉ ለመክፈል ያስችላቸዋል። በተጨማሪም ሆም ውስጥ ሆነው ወደሚፈልጓቸውን ገጾች በአንድ ክሊክ ወይም መጫን መድረስ ከፈለጉ ኩዊክ አክሽን ስር ከተዘረዘሩት ላይ በመጫን ወደ ገጹ በቀላል መግባት ይችላሉ። ትምህርት ቤቱ ላይ የሚደረጉ ማንኛው ፕሮግራም ደግሞ ኢቨንትስ በሚለው ስር በማየት ትምህርት ቤቱ ስለሚያካሂደው ማንኛውም ፕሮግራም ለማወቅ ያስችሏቸዋል። ቋንቋ ለመቀየር ፕሮፋይል ላይ በመግባት ላንጉጅ በሚለው ላይ ቋንቋውን በመምረጥ መቀየር ይችላሉ። ትምህርት ቤቱ ላይ የተመዘገቡ ከአንድ በላይ ልጆች ካላቸው ደግሞ በቀላሉ እዚህ መተግበሪያ ውስጥ ልጆቻቸው እየቀያየሩ ያላቸውን ማንኛው የትምህርት ሁኔታ በቀላሉ ማየትና መከታተል የሚያስችላችሁ መተግበሪያ ነው።